ጋይስ እንዴት ናችሁ? ቤቲ ነኝ። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ዛሬ ደግሞ ወደ ሰሚነሽ ኪዳነ ምህረት እንሄዳለን ማለት ነው። አሁን ከሌሊቱ ስንት ሰዓት መሰላችሁ? ለ12 ሩብ ጉዳይ አካባቢ ነው እና ያለሁት መገናኛ ነው። አልነጋም ገና። መኪናችንን እየጠበቅን ነው። መኪናችን ሲመጣ ወደ ሰሚነሽ ኪዳነ ምህረት እንሄዳለን። በዚሁ እንኳን አደረሳችሁ ለአመቱ የኪዳነ ምህረት በዓል ማለት ነው። ዛሬ በዓላችን ሰሚነሽ ኪዳነ ምህረት ነው የምናሳልፈው። አብራችሁኝ ዋሉ። ሰብስክራይብ በማድረግ ቤተሰቡን አትርሱ። ኮፒ ሊንክ ሼር ማድረግ እንዳትረሱ። እወዳችኋለሁ። ቤቲ ነኝ። አብራችሁኝ ዋሉ። የጎደለኝን ታውቂያለሽ፣ ካፌ ሳይወጣ ሳለቅሽ፣ ካፌ ሳይወጣ ሳለቅሽ። እንኳን አደረሳችሁ። በቸርነቱ ጠብቆ በምሕረቱ ደግፎ ለዚህች ዕለትና ለዚህ ሰዓት ያደረሰን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁንልን። አሜን። አትለይም እናታችን ወላዲተ አምላክ ማርያም ጌታን ያየንባት አይናችን የአዲስ ኪዳኗ ኪሩብ እግዚአብሔር አምላክ በሰጣት ክብርና ጸጋ መጠን በሰማይ በምድርም አቁራሪተ መዓት ምዕራገ ጸሎት ሲነግሩኝ ሰሚነሽ ኪዳነ ምህረት ያለሽ ልዩ ጸጋ ያለሽ ልዩ ክብር ሁሉ እመቤት በሰማይ በምድርም አቁራሪተ መዓት ምዕራገ ጸሎት ሲነግሩኝ ሰሚነሽ ኪዳነ ምህረት አርሴማ ነይ ነይ ወደኛ አርሴማ ነይ ነይ ወደኛ ታየናለሽ
ድናለች ካለን ከመከራ ክርስቶስ ሰምራ ክርስቶስ ሰምራ አምላክ ወድሻለሁ ዘላለም እጠራሻለሁ አምላክ ወድሻለሁ አምላክ ወድሻለሁ የክብርሽ ድማሴ አምላክ ስጦታዬ በመኖሬ ምክንያቴ አምላክ ስጦታዬ አምላክ መድኃኒቴ አምላክ መድኃኒቴ አምላክ መድኃኒቴ መከራ ላለው ሞኝነት መጽናኛ ባውና ብሺው አይዘን ዳግመኛ ጉድለቱን ሞይለት በፈረሰው ቆመሽ ስለምታስመሪ በልዩ ኪዳንሽ ከኪዳንም በላይ ኪዳንሽ ልዩ ነው እናቴ የሚልሽ ልጅሽ ነው ልዩ ጸጋ ያለሽ ልዩ ክብር እመቤት በሰማይ በምድር አቁራሪተ መዓት መራገ ጸሎት ሲነግሩኝ ሰሚ ነሽ ኪዳነ ምሕረት እስከ እጁ የወህኒው ሰንሰለት የሞቱ ደብዳቤ ይቀየር በሕይወት አዲስ ተስፋ ሞልተሽ አዲስ ሰው አድርጊው መቅበዝበዙን ይርሳ ድንግል አረጋጊው ከኪዳንም በላይ ኪዳንሽ ልዩ ነው እናቴ የሚልሽ ልጅሽ ነው ያለሽ ልዩ ጸጋ ያለሽ ልዩ ክብር እመቤት በሰማይ በምድርም አቁራሪተ መዓት ምራገ ጸሎት ሲነግሩኝ ሰሚ ነሽ ኪዳነ ምሕረት የመጣው ፈረስ በደስታ ጥማቱ ይቅር ይሞላ በርካታ ስለቱ ሰምሮለት ይቁም ለምስጋና የአብራኩን ክፋይ ሳቅፊውና እናቴ የሚልሽ ያለሽ ልዩ ጸጋ ያለሽ ልዩ ክብር የሁሉ እመቤት በሰማይ በምድርም አቁራሪተ መዓት ምራገ ጸሎት ሲነግሩኝ ሰሚ ነሽ ኪዳነ ምሕረት ይዞ ለሚኖር በአልጋ ቁራኛ አንቺው እመቤቴ የደዌውን ዳኛ መንገድስ ላንቺ ነው መማፀን ወዳንቺ ተስፋን ለምትቀጥኝ ለምትመጪ ከኪዳን በላይ ኪዳንሽ ልዩ ነው እናቴ የሚልሽ ያለሽ ልዩ ክብር
ሰሚ ነሽ ኪዳነ እመቤት በሰማይ በምድር ቤተክርስቲያን ደርሼ ተመለስኩኝ። ደከመኝና ቁጭ ብያለሁ። ፀሐዩ ያደክማል፣ ትንሽ ዳገት አለው። ግን ደስ ይላል በጣም በመምጣቴ በጣም ደስ ብሎኛል። ሁላችሁም እንድትመጡ ደግሞ ያ በጸሎት አስባችኋለሁ። ኤኒዌይስ አሁንም አብራችሁን ቆዩ፣ እንቀጥላለን ጉዟችንን፣ ገና እንመለሳለን ምናምን። ቤቲ ነኝ፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ። ጉዟችንን ልንበላ እንግዲህ እዚህ ቤተክርስቲያን መተናል። ምን መድኃኔዓለም ነበር ያለኝ ደብረ ብርሃን ነው። ሰው መድኃኔዓለም ቤተክርስቲያን ነው። ጉዟችንን ልንበላ ነው። ያለሽ ልዩ ክብር የሁሉ እመቤት በሰማይ በምድር አቁራሪተ መዓት ምራገ ጸሎት ሲነግሩኝ ሰሚ ነሽ ኪዳነ ምሕረት ያለሽ ልዩ ጸጋ ያለ እንዴት አደራችሁ? ትላንትና ስልክ ይዘጋና ሙሉ ላይክ 7 ምናምን አልቀረጽኩላችሁም፣ ይቅር በሉኝ
እና በሰላም አዲስ አበባ ገብተናል። በሰላም ወደ የቤታችን ገብተናል። ሁላችንም በጣም ደስ የሚል ጉዞ ነበረ። እኔ መንፈሳዊ ጉዞ እንዳይክል ሲዘጋጅ እንትን ብቻ ይመስለኝ ነበር። በቃ ዝም ብሎ ሄዶ ማምጣት ነው። በጣም ደስ የሚለው እውነት ለመናገር ዝማሬ አለው፣ ጸሎት አለው፣ ጨዋታ አለ፣ ሳቅ አለ፣ ሁሉም ነገር አለ። በጣም ነው ደስ የሚለው። አዲስ ታውቃላችሁ፣ አዲስ ወዳጆች ታፈራላችሁ፣ አዲስ ወንድምናቶች ታገኛላችሁ። በጣም ደስ ይላል እውነት ለመናገር። ከዚህ በኋላ ለመቀር አይመስለኝም። እግዚአብሔር ከፈቀደልኝ ያገኘሁት ገዳም ሁሉ ምን እንደሚመስለኝ እና ሄድኩባቸው የጉዞ ማህበሮች አክሲማሮስ የጉዞ ማህበር ይባላሉ። ቲክቶክ ላይ ነበረ ማስታወቂያቸውን አይቼ እነሱ ጋር ተመዝግቤ ሄድኩት። በጣም መስተንግዷቸው፣ አቀባበላቸው፣ ስነ ስርዓታቸው፣ ሰውን ትሪት የሚያደርጉበት መንገድ ማይ ጋድ በጣም ነው ደስ የሚሉት። ሰው የመሄድ ሀሳብ ካላችሁ እናንተ እነሱ ምርጫችሁ ብታደርጉ ደስ ይለኛል። ከዛ በተረፈ አሁን ደግሞ የፊታችን እሁድ፣ ቅዳሜ፣ እሁድ፣ ሰኞ ወደ እመጓል ቅዱስ ዑራኤል ገዳም እንሄዳለን። ያንን ማሳያችሁ ነው የሚሆነው። ይሄኛው ጉዟችን በድል ተጠናቋል። በጣም ደስ በሚል መንገድ በጣም ደስ የሚል የንግስ በዓል ነበረ እና ደስ ይል ነበር በጣም። በሚቀጥለው ጊዜ የምንገናኝ ከሆነ እመጓል ዑራኤል ነው የምንገናኘው። እስከዛ ድረስ ወዳችኋለሁ። እኔ ቤቲ ነኝ። ሰብስክራይብ ያደረጋችሁ ቤተሰብ መሆን አትርሱ። ይህን ቪዲዮ ከወደዳችሁት ይጠቅሟል፣ ያግዘዋል ለምትሉት ሰው ደግሞ ሼር ማድረግ እንዳትረሱ። ላይክ፣ ሀሳባችሁን በኮሜንት አሳውቁ። ቪዲዮ ላይክ አድርጉ። እወዳችኋለሁ። ባይ